አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናቸው? እንዲሁም ሌላ እምነት ተከታይ ሰላም ብያለሁ። ሰላም ለእናንተ ይሁን። እስኪ ዛሬ ትንሽ ጥሪ ያለች በ3 ደቂቃ ትንሽ አሲር እንስራ ማለት ነው። አሲር የአረቦች አሲር በቃ የሚጠጣ ነው ማለት ነው። የብርቱካን መጠጥና የተለያዩ መጠጦች ናቸው። እነዚህ ግን በረመዳን ነው አንዳንድ ቤት በረመዳን ተፈላጊ ናቸው። አንዳንድ ቤት ደግሞ ሁሌም አሉ። በእኛ ቤት ሁሌም አለ እንደዚህ አይነት በተለይ እንደዚህ አይነቶች ነገሮች ሁሌም እኛ ቤት አሉ። ሂምቦ ሁሌም አለ። ቱቱም እኛ ጋር አለ። ያው ግን ትናንትና አጋጣሚ የሴትዬ ልጅ ወልዳ ሐኪም ቤት ሙስተሽፋ ሄደን ነበርና እዛ ሄደን ስንመለስ የሴትዬ ልጅ ሰዎችም አሉ። ያው መኪና ላይ ነን ሁላችንም እና እነሱ ቡና ገዝተው ጠጡ። ቡና ገዝተው መኪና ላይ ቡና ገዝተው ጠጡ። እኔ ግን ቡና አልፈልግም አልኩኝና አሲር ገዛልኝ ማለት ነው። ይሄን አሲር ገዛልኝ ልጁ ማለት ነው። ይሄን አሲር ገዛልኝ። ይሄ እንደዚህ ነበረ። ሶሪ እቺ እንደዚህ ነበረች ማለት ነው። ይቅርታ ይቺ እንደዚህ ነበር ጣጥቻታለሁ እና ይቺ እንደዚህ ነች ጣጥቻታለሁ። ግን ስጠጣው በጣም የሚገርም ነበር። ግን እንደዚህ አይነት ነገር በውድ እንደሚገዛ እንደዚህ አይነት ጋህዋ ቡና እንደዚህ አይነት በቃ በዚህ አይነት ቅርጽ የሚሸጥ ቡና በዚህ አይነት ቅርጽ የሚሸጥ አሲር ውድ ነው አይደለ? ውጭ ላይ ግን ስቀምሰው በቃ ይሄ ነገር በእርግጥ አሪፍ ነው። ግን ደግሞ ያን ያክል እቤት እንደሚሰራው አይደለም። ያው ብቻ ህይወት እንደዚህ ናት። ግን እነሱ የቱፋሃ ነው የሰጠኝ ማለት ነው። የአፕል ነው የሰጠኝ እሱ። እኔ ደግሞ እንደዚህ የብርቱካንና የእንትን እስኪ ልሰራ ፈልጊያለሁ። እስኪ እሱን አስመስዬ መስራት አለብኝ ብያለሁ ማለት ነው። የእሱን አስመስዬ መስራት እፈልጋለሁ። አሁን እንዴት እንደምሰራ አሳያችኋለሁ። እኔ በእርግጥ እዛም ስላለው ሲሰራውም ስላየው ነው። ይሄን ነገር ግን ቤት እሰራለሁ። እኔ በጆክ ነው ቤት የምሰራው። ይሄንን በጆክ ዳኢመን ሁል ጊዜ እሰራለሁ። እንግዳ ሲመጣ ማለት ነው በጆክ እሰራለሁ። ከዛ በእንደዛ አይነት እቃ አቀርባለሁ ማለት ነው። ሰዎቹ ሲመጡ ልጆች የሴትዬ ልጆች ሲመጡ ማለት ነው። ግን እንደዚህ አይነት ሰርቼ አላቅም። ይሄ ምን እንደሚል አላቅም ነበረ። እንደዚህ አይነት አሲርና እንትን አይደለም። ይሄ አይደለም። እንደዚህ አይነቱ አሲር አይደለም። ይሄ ወፍሩ እንደ ጁስ የሚሸጠው አይደለም። ቀጭኑ ማለት ነው። ይሄ ማለት ቀጭኑ ነው። እስኪ አሁን እንስራው። እስኪ ማለት አንድ ቀለል ያለ ነገር በ3 ደቂቃ እንስራ። እስኪ ወደ ቀጣይ እንሄድ። ከዛ እንግዲህ እዚህ ጋር አለን ማለት ነው። መጀመሪያ እዚህ ጋር ነው የምሰራው። ሁለትም አንድ ማለት ትችላላችሁ። ከዚያ ስኳር እናደርጋለን። ከዛ እንደዚህ እንዳለ ምን እናደርጋለን? ለጥቀን እዚህ ጋር ውሃ አለ እናደርጋለን። ከዛ በኋላ እናማስላለን። ከዚህ ወደ ምናደርግ
ተልጅ በረዶ ከዚህ በኋላ እናደርጋለን እንገጥማለን። ከዚህ በኋላ እናደርጋለን። መጀመሪያ እንደዚህ ይሆናል። መጀመሪያ ለጥቆ እንደዚህ አድርገው ነው ማለት ነው እንግዲህ የሰጠኝ ልጁ እንደዚህ አድርገው ነው የሰጠኝ። ቆይ ጠብቁኝ። ሎሚ ማድረግ ትችላላችሁ እናንተ ቤት ሎሚ ጭምቃችሁ ማድረግ ትችላላችሁ። ቆይ እስኪ አንድ ጊዜ ይሄንን ይመስላል ማለት ነው። ልክ እንደዚህ አድርገን እዚህ ውስጥ የምንሰራው በጆክ እንሰራለን። ከዛ እንግዲህ አሁን ሎሚ እንደዚህ ሎሚ አድርገናል ማለት ነው መሀሉ ላይ ይሄን ይመስላል። አሁንም ሌላውን እንሰራለን። ከዛ ደግሞ መልሰን አሁንም ሌላ አይነት አሲር እንሰራለን። እዚህ ጋር ደግሞ መጀመሪያ ምንድነው የምናደርገው ስኳር ነው። እናንተ የምትፈልጉትን መጠን ከዛ ለጥቀን እዚህ ጋር ቱታለ እንከፍታለን። ብስሚላ እንደዚህ እናደርጋለን። ጨምረናል። ከዛ ሎሚ ማለት ነው እንዳለ ነው የምንጨምረው። እዚህ እንጨምራለን። ከዛ ለጥቀን ተልጅ ወይም በረዶ እንጨምራለን። እንጨምራለን። ከዛ ለጥቀን ግድ ነው መዋያ ውሃ ማለት ነው። ከዛ ሎሚ ጨምረናል፣ ስኳር ጨምረናል፣ ቱታችንን ጨምረናል። ይሄ ቀላል ገና ነው። ከዛ እናማስላለን። ሎሚ ታደርጉበታላችሁ፣ ስኳር ታደርጉታችሁ፣ ትንሽ ውሃ እኔ ሱቅ ከፍታለሁ ቤት እንደዚህ ነው የምሰራው። ከዚህ በኋላ እንደዚህ ጨምረን እንከድናለን። እኔ ግን አንድ ናት እቺ ያለች ለዛ ነው አያችኋት። ከዚህ በኋላ ይሄ እንደዚህ ማለት ነው ወይም እንደዚህ ይሆናል። ያው ትንሽ ስለሚሆን ነው ትንሽ ትልቅ ስለሆነ ነው ማለት ነው። ይሄን ይመስላል። አሁን ሶስተኛ ይቀረናል። ይሄ ቱት በዚህ መልኩ እንሰራለን ማለት ነው። ከዛ በሶስተኛ ደረጃ ይሄ ነው። ይሄ አለ ይሄ አለ፣ ይቅርታ፣ ይሄ አለ ቱፋ፣ ይሄ አለ ብርቱካን። በቃ ይሄ ምንም የተዘጋጀ ነው። እንደዚህ እንዳሳያችሁ የተዘጋጀ ነው። ግን ይሄኛው ወፍራሙ ነው፣ እንደኔ እንደሰራሁት አይደለም። ይሄ በቃ ምንም የሚያመጣው እንትን የለም። እንደዚህ ብቻ ይሄንን እንዳለ ክፍት አድርገን እዚህ ጋር መቅዳት ነው። እኔ ግን ያሁን የሰራሁት ስላለ እሱን ነው የሚቀደው ማለት ነው። ይሄን አትከፍተውም፣ አንድ ከፍተውም ችግር የለውም። ይሄ ቀመጥ ማለት ዶላፕ ተላዳ ስለሌለኝ ይሄንን ይመስላል ማለት ነው። በዛ አይነት መልኩ ነው ይሄ የሚሰራው። ግን ይሄ ወፍር ነው፣ እንደሱ አይደለም።
ከዛ እዚህ ጋር ደግሞ ይሄንን ለመስራት የሚያስፈልገው ተልጅ ነው፣ በረዶ። ይቅርታ አይዲ ይበቃል። ይሄ ሞንቶ ነው። ከዛ እንግዲህ እዚህ ጋር ጨርሰናል ማለት ነው። እንደዚህ አድርገን በጆግ ቤታችን ሰው ሲመጣ እንደዚህ ብዙ ሰርተን መጠቀም እንችላለን ማለት ነው። የብርቱካኑ ይሄ አለ፣ እኛው ደግሞ ቱት አለ። ቤታችሁ ለብቻችሁ ደግሞ ለመስራት ስትፈልጉ በዚች ስሩና ፈታ ዘና በሉ። በዚች ነገር ስሩ። ይሄ ነገር ግን ለአንዴ ነው የሚያስፈልገው ነው። ስለ ፕላስቲክ ነገር ነው። ሌላም አለ። በዚች ነገር እናንተ ለብቻችሁ ስሩ። ቤት ደግሞ ሰው ሊመጣ ሲሰራ በዚህ ጋር እንደዚህ አድርጋችሁ ስሩ ማለት ነው። እኔ አንዳንድ በዚች ነው የሰራሁት ለእናንተ ለማሳየት እና ደግሞ ቪዲዮ ሜድ ለቤተሰብ እኔ እንደ ቪዲዮ ምን ልስራ፣ ሰዎቹ ምግብ ሲሰሩ እኔ ቪዲዮ ለመቅረጽ አልመቸኝ እያለ ነው። እንግዳ ይመጣል። እንግዳ በሚመጣ ሰዓት ቪዲዮ ለመስራት አልመቸኝ ያለ። እንግዳ ከሌለ ደግሞ ምግብ አናበስልም ብዙውን ሰዓት ማለት ነው። እና ዩቲዩብ ደግሞ ከሰራው አይቀር ቪዲዮ ግድ ነው እና ቪዲዮም ስላተወኝ ጭምር ነው። ይቅርታ። እኔ ቀልል ያለ ነገር መስራት ራሴን ነው የሚያሳፍረኝ። ሰው ታወቀም አይቀር ከሰራም አይቀር ከለፋም አይቀር ጥሩ ነገር ወይም በጥሩ ነገር ሲመጣ ጥሩ ነገር ይዞ ሲቀርብ ደስ ይል ነበረ። ያው የምታውቁ ልጆች ታውቃላችሁ። ይቅርታ ማለት ነው። ይቅርታዬን በዚህ መልኩ እናገራለሁ ማለት ነው። ፈታ በሉልኝ፣ ዘና በሉልኝ። ይህን ይመስላል እንግዲህ የዛሬው ቆይታችን። እንግዲህ የምትወዱኝ ደግሞ የምትከታተሉኝ በጣም ነው የማመሰግነው። ለእኔ ብላችሁ ቪዲዮ የምታዩኝ የምታበረታቱኝም በጣም ትንሽ ሰዎች፣ እናንተም አይዟችሁ ጓደኞች፣ አብራችሁ የምትሰሩ ያው ስማችሁን መጥቀስ ምናምን እዚህ ገባ አልችልም። ብዙ ጓደኞች አላችሁ። መልካም ጊዜ ይሆንላችሁ፣ መልካም ስራም ይሆንላችሁ ላለሁኝ